እንዴት ናችሁ ማሮቼ ውዶቼ? ደህና ናችሁ ወይ? የመዳብ ቅመሞች እስኪ እንግዲህ እንደኔ ማለት የኔንም አሁን የኔን ኑሮ የሚመኝ ሰው ይኖራል። እውነት ለመናገር ስደተኛ ስንባል ተንከራታች፣ ለሰው ነዋሪ፣ ለራሳችን የማንኖር ነን። እና ከስደት መልስ ምን ምን እንዳደረግኩ እንድነግራችሁ። በነገራችን ላይ በጣም አዝኜባችኋለሁ። 10,000 ሰው አይቶት የበቀደሙን ቪዲዮ ግን 100 ሰው ብቻ ነው ሰብስክራይብ ያደረገኝ። ምን አለበት 1,000 ብታስገቡኝ? እውነት የሰው ልጅ ከሰው እጅ ካልጠበቀ እንደዚህ ልስራ ልለወጥ ካለ አንድ ሰው ሰብስክራይብ፣ ላይክ፣ ሸር ማድረግ አለባችሁ። እና ምን ልላችሁ ፈልጌ ነው፣ ይሄ የምታዩት ግቢ፣ ይሄ የምታዩት ሸንኮራ፣ የምታዩት ቤት ምናምን ከስደት መልስ ነው። በባለፈውም ነግሬያችኋለሁ። ቦታ ብቻ ነው ገዝቼ የገባሁት። ቦታ 450 ካሬ ሜትር ነበር የገዛሁት እና አሁን ዳቦ አያስገዛም። ይህን ቦታ የገዛሁበት እግዚአብሔር ይመስገን። ባህር ዛፍ ራሱ ብዙ ወጪ አላወጣሁም። ከራሱ ቦታው ላይ ነው ቆርጫ። አሁንም ይልን አሁን ራሱ ማለት ነው ክላሶችን ሰርቼ ለማከራየት ጥሩ አከራይ እንዲሆን ጸልዩልኝ፣ መልካም አከራይ እንዲሆን ማለት ነው። እና ይሄ ሸንኮራ የምታዩትም ቤቱን ከሰራሁ በኋላ ከገባሁ በኋላ የተከልኩት ነበርና ሙሉ ግቢው ሸንኮራ ነበር፣ ሙሉ ግቢው። እና ምን ልላችሁ ፈልጌ ነው፣ እኔ ቤተሰብን እምረዳ ቢሆን ለእህቴ፣ ለወንድሜ፣ ለአክስቴ፣ ለአጎቴ ልጅ ምናምን እምል ቢሆን ልጆቼ የሰው እጅ እያዩ ልጆቼ እንደምታውቁት በሀቢባ ቤት ሰዎቹ እየገቡ ልጄ እንዲሆነ ልጆቼ እንዲሆኑ ምናምን እንደሚሉት ነበር የኔ ልጆች እጣ ፈንታ የሚደርሳቸው። ለምን ብትሉ በእርግጥ እኔ ወድቄ ነበረ፣ ተነሳው፣ ወደኩ፣ ተነሳው ደጋግሜ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ቤተሰብ ሳረዳ ምንም ሳልል ለራሴ ብቻ እየተፍጨረጨርኩ ከልጅነቴ ጀምሮ እንዲሁ በጣም የሚገርማችሁ ነገር ወደኛ ወደ ጎንደር የምታውቁ ሰዎች ካላችሁ በእንዶድ ልብስ ይታጠባል። እንዶድ ተለቅሞ ጫካ ተሄዶ እንዶድ ተለቅሞ ይሸጣል፣ በጣሳ ይሸጣል። እና ከልጅነቴ ጀምሮ እኔ እንዶድ ለቅሜ በረሃ እየሄድኩ እንዶድ እያመጣሁ እየለቀምኩ እየሸጥኩ፣ በመኸር ወቅት ደግሞ እህል ሲታጨድ የሚወድቀውን እየለቀምኩ እየሸጥኩኝ ጫማ፣ ልብስ፣ እስክርቢቶ ምገዛ ነበር። ለምን ብትሉ የገጠር ሰው ትምህርት ለማስተማር ፍላጎት የላቸውም፣ ለማሰራት ነው የሚፈልጉት። ከኔ በላይ ያሉ ከኔ በታች ያሉት አሁን የቤተሰብን ጋር ሙጭጭ ስላሉ ይሄው የኔን እጣ ፈንታ አላገኙም። ምን ልላችሁ ፈልጌ ነው፣ ስደት ላይ ስትሄዱ ስትሰደዱ ፓስፖርት ስታወጡ አዲስ አበባ ስትንገላቱ ከላይ ከታይ ስትሉ መዳብ ስጮህባችሁ ስታሰቃያችሁ ማንም ያንን መከራ የሚካፈላችሁ የለም። ወንበር ገዝተው ቢሮ ተቀጥረን አስተምረው ዲግሪ አስመርቀውን ምናምን የላኩን ይመስል ደሞዛችን ሲደርስ ስልክ ይደውላሉ። እኔ በሚገርማችሁ ነገር ስደት ላይ ሁኜ ከዘመዶች ጋር በጣም ተጣልቻለሁ። ለምን? በገንዘብ የተነሳ። ቤተሰብን የምትረዱ ከሆነ አንደኛ ቤተሰብን ታደክሟቸዋላችሁ፣ ጠንካራ አይሆኑም። ቤተሰብ ጠንካራ አይሆንም። ሁለተኛ ደግሞ እናንተ አትለወጡም። እናንተ ተለውጣችሁ ካገኛችሁ በኋላ የራሳችሁ መሰረት ካላችሁ በኋላ ነው ቤተሰብን መርዳት። እኔ አይደለም ስደት እጄ ኢትዮጵያ ሁኔ እናቴን እረዳለሁ። ለምን? የገጠር ሰው ቡና ይወዳል፣ ስኳር ይወዳል፣ ጨው ይገዛል። ለሱ ረዳታለሁ። ኢቭን አመት ባል ሲመጣ ሳትጠይቀኝ ነው ምልክላት። ግን ለአክስቴ፣ ለአጎቴ፣ ለወንድሜ አልልም። የሚገርማችሁ ነገር ኢትዮጵያ ከገባው ዘንድሮ 4ኛ አመቴ ነው። ዘንድሮ ነው ወንድሜ የታረቀኝ። ለምን? ልብስ ቤት ካልከፈትሽልኝ፣ ዳቦ ቤት ካልከፈትሽልኝ፣ በቃ የተለያየ ነገር ሲጠይቀኝ እምቢ አልኩት። እምቢ ስለው አኩርፎኝ ቦልኮኝ ዘንድሮ ነው በስልክ ለማውራት የቻልነ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንደኛ እናንተ እድሜያችሁ እየሄደ ነው። እና ምን ልላችሁ ፈልጌ ነው፣ እድሜ ታክሲ አይደለም፣ ቆሞ አይጠብቀንም። እኛ ከስደት ስንመለስ ሻንጣ ሙሉ ሰልባጅ ሰብስበን ስንመጣ እዚህ ኑሮ ከብዶናል፣ ቸግሮናል፣ እንደዚህ ሁኛለሁ ምናምን የሚሉ ሰዎች ወልደው ውሃ የሚቀዳ ልጅ አድርሰው፣ እንጨት የሚለቅም ልጅ አድርሰው፣ የሚታዘዝ ልጅ አድርሰው፣ 2ኛ 3ኛ ክፍል የሆነ ልጅ አድርሰው ነው የሚጠብቁን። አምሮባቸው ጉንጫቸው አብጦ አንገታቸው እያበራ ምናምን ነው የምናገኛቸው። እኛስ ምጥጥ ብለን በቃ አህያ የሸናበት ድንጋይ መስለን ነጭ ሆነን አያምርብን፣ ወዝ የለን። ከዛ ላይ ስማችን ምን እንደሆነ ታውቃላችሁ?
አረብ ሀገር የመጣች እኮ ሃይማኖቷን ቀይራ አብዳ፣ ወይኔ ከከሳችሁ ደግሞ ኤችአይቪ ይዟት ከወፈራችሁ ደግሞ መድኃኒት ወስዳ መድኃኒቱ እኮ ነው ያወፈራት ይሏችኋል። እና ምን ልላችሁ ፈልጌ ነው እዚህ ጋር ይኸው ትሰራላችሁ፣ እንደ አህያ ትሰራላችሁ፣ እንደ ንጉስ ትበላላችሁ ልላችሁ ፈልጌ ነው። ስራው ማለት ነው። ቪዲዮውን አፋጥኘው ነው እንጂ በመሀል ላይ ያሳየኋችሁ ድስት የህፃኑ ምግብ ነው። ያው እንግዲህ ትሰራላችሁ፣ ትበላላችሁ፣ ያላችሁን ያቅባችሁን ማለት ነው። እና እዚህ ጋር መጀመሪያ ያሳየኋችሁ ጣውላው ላይ የቁርጥ ናት። ይሄ ደግሞ ለወጥ የሚሰራ ነው። መጀመሪያ ደግሞ እንትን ዱለት ነገር ነው የሰራሁት። ዝም ብሎ ቻቻ ይባላል። እሱን ሰራን። ይኸው እዚህ ጋር ቻቻ እሱን ሰራን፣ በላን። ከዛ ደግሞ ወጥ ልሰራ ነው። በኋላ ወጥ ሰራለሁ እና ምልላችሁ ፈልጌ ነው። በርቱ፣ ጠንክሩ። ብትችሉ ደግሞ በቃ ሶሻል ሚዲያ ተጠቃሚ ሁኑ። ራሳችሁን ውደዱ። አረ በእናታችሁ ራሳችሁን ውደዱ። አረ ሰው እኛን አይወዱንም፣ እኛን እንዴት እንደሚጠሉን። እዚህ ጋር ንጹህ እንጀራ ላቀርብ ስል አቶ አባውራ የተቆራረሰ እንጀራ ለምን ትጠላላችሁ? በኋላ ሲደርቅ ይደፋል። እንጀራ የሚደፋ ጥሩ አይደለም፣ አትድፉ እንጀራ ብሎ ላይ የተቆራረሰውን እንጀራ አቀረብኩኝ። ቆራርሰን ነው የምንበለው ምናምን ብሎ ያው ቪዲዮ እንደማደርግ አላወቀም የነበረ እና ምን ልላችሁ ፈልጌ ነው። እኔ ብዙ መከራይቼ ብዙ ስቃይቼ ይሄ ቪዲዮ ቫይራል ከወጣ ወይም ደግሞ ዋቻ ወሬ ሞልቶ ሞኒ ከሆንኩ የህይወት ታሪኬን አንድ ባንድ እነግራችኋለሁ። እግዚአብሔርን እነግራችኋለሁ። ምክንያቱም እንዴት አሁን ስንት ብር ይዘሽ ገባሽ ስንት ምናምን ልትሉን ትችላላችሁ። እኔ የ7 ብር ቢጃማ ነው በዛኛው ቻላኔ ሁሌ ነው የምናገረው። የ7 ብር ቢጃማ ለብሼ ነው የገባሁት ኢትዮጵያ ስገባ። ጓደኛ የገዛ ሰራተኛ የአገሬ ልጅ ብዬ ባስገባኋት በፖሊስ አሲዘኝ ወረቀት ስለሌለኝ ወደ ኢትዮጵያ ዝም ብዬ በቃ ስልክም እንኳን ሀዋዊ ስልክ ነው ይዤ የገባሁት። እና መልካም ሰዎች አይዞሽ ሲሉኝ አልበለሁበትም፣ ዊግ አልገዛሁበትም፣ ጫማ አልለበስኩበትም፣ ቢጃማ እየለበስኩ አልዘነጥኩበትም። አይዞሽ ብለው ሰፖርት የሚያረጉኝን ብር ለቁም ነገር ነው ያዋልኩት። ከብቶችን እገዛበታለሁ፣ አንዳንድ ነገር ስራ ከፍትበታለሁ፣ ቤቴን የሚጎለኝን ነገር አስተካክላለሁ። ምክንያቱም ልጆቼ እኔ ባደግኩበት መንገድ እንዳያድጉብኝ ማለት ነው። እና አንዳንድ ሰው ሲረዳ ሰፖርት ስታደርጉት ለሆነ ላልሆነ ነገር ያጠፋዋል። እኔ ግን አላጠፋም። የዛን ሰው አሻራ አስቀምጣለሁ። በተለይ አሜሪካ፣ ካናዳ ያሉ ሰዎች ሰፖርት ሲያደርጉኝ በጣም ብዙ ነገር አሻራ አስቀምጫለሁ። ለምን ብትሉ ሰው የሚረዳችሁ እኮ እንድትለወጡ ነው እንጂ መልሳችሁ ነገ እንድትጠይቁ አይደለም። አዎ እግዚአብሔርን በጣም ብዙ እህቶች ሰፖርት አድርገውኛል። ቤት ሾው በሚለው ቻላኔ የሚያውቁኝ ማለት ነው። እግዚአብሔር ጤናቸውን እድሜያቸውን ይስጣቸው። እናንተ ደግሞ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። በእናታችሁ ሰብስክራይብ አድርጉኝና እንትን ይበልልኝ፣ ዋቻውሩ ይሙላልኝ። ሰብስክራይብ 1000 ነው የሚለው 1000 ይሙላልኝ እና ፕሊስ በእናታችሁ ተባበሩኝ። ስተት ከሰራሁም ከተሳሳትኩም ኮሜንት ላይ እርሙኝ።